ፈጣሪ ያለ የለም ካለ ሴት ጋር ነው ያለ። የት ጋር ነው ማግኘት የምንችለው? የተፈጠርነው ፈጣሪን ለማምለክ ነው ወይስ ሌላ ዓላማ አለ? ክርስትና ሃይማኖት ነው ፍልስፍና? ክርስቶስ የምር የመጣ ሃይማኖትን ለመስበክ ነው ወይስ ደግሞ ሌላ አጀንዳ አለ? አምላክን ለማግኘት የግድ ሃይማኖትን መከተል አለብን ወይስ በራሳችን ማግኘት እንችላለን? የሰው ልጅ ምንድን ነው? ምን ብለን የሰው ልጅ ዲፋይን ማድረግ እንችላለን? ሰላም ቢታንያ ነኝ። ዛሬ በውይይታችን እንግዲህ ኢትዮጵያ ውስጥ በብዛት የማይደፈሩ ጥያቄዎችን ለመመለስ እንሞክራለን። የምመልሳቸው ደግሞ ከሎጂክ አንጻር ሳይሆን ከሪዝን አንጻር ነው። ወይም ደግሞ ኢምፕሬሲዝም እና ፌዝን ወጣ አድርገን እስቲ ከሪዝን አንጻር ጥያቄዎችን እንዴት መመለስ እንደምችል እንወያያለን። ተከተሉኝ፣ ትወዱታላችሁ። ወደ መጀመሪያው ጥያቄያችን እንሂድ። ፈጣሪ ያለ ወይስ የለም? ወይም ካለ ደግሞ እንዴት ነው ፕሩቭ የምናደርገው? ይሄ በቃ ሁላችንም የሚያመላልስን ጥያቄ ነው። ብዙ የቴስት እና ብዙ ላይክ አግኖስቲክ ሰዎች እየተፈጠሩ ያሉት በዚህ ምክንያት ነው። እነዚህን ጥያቄዎችን ስንመልስ ማለት ነው ራሳችን ከየትኛው ማይንድ ኢምፕሬሲዝም እና ከፌዝ ወጣ ማድረግ አለብን። ቢካዝ ሁለቱም ቢሆኑ ማለት ነው ላይክ ነን ፊዚካል የሆኑ ነገሮችን ዲፋይን ለማድረግ የምንጠቀምባቸው ነገሮች አይደለም። ታዲያ ምንድን ነው የምንጠቀም ካላችሁ በዚህ ታይም የምንጠቀመው ነገር ሪዝን ነው ወይም ደግሞ ምክንያታዊነትን ነው መሀል ማስገባት ያለብን። ስለ እንደዚህ አይነት ነገር ስናወራ ማለት ነው ሜቢ ከሰማይ ተቀምጦ አንተ ሲኦል አንተ ገነት እያለ የሚፈርደው በትራዲሽን የምናውቀውን አምላክ ላናገኘው እንችላለን። ወይም ደግሞ ምንም አይነት አምላክም ላናገኝ እንችላለን ፖይንቱ። ወይም ደግሞ ማለት ነው በጣም ፎርሙላ ወጥ ያለ ልንረዳው ከምንችል በላይ ረቂቅ የሆነ አካል ልናገኝ እንችላለን። ግን ኤም ሆነ ቢ ማለት ነው ፖይንቱ እውነታውን አይቀይረውም። እኛ ደግሞ እውነትን መከተል መስራች። ብዙ ሳይንቲስቶች አምላክና ዩኒቨርስን የሰው ልጅ ሊረዳበት በሚችለው መልኩ ቀለል አድርጎ ለማውራት ሞክረዋል። ለምሳሌ አይዛክ ኒውተን ዩኒቨርስ በማትማቲካል የተፈበረከች የአምላክ ድንቅ ስራ እንደሆነች ይነግረናል። ጋሊሌዮ ጋሊሊ ዩኒቨርስ በማትማቲካል ላንጉጅ የተጻፈች ምርጥ ድርሰት ናት ይለናል። ጆናስ ኬፕለር ማትስን መረዳት የአምላክን ስራ መረዳት ነው ይለናል። ፊዚሲስት ሚቺዮ ካኩ ዩኒቨርስ ማትማቲካል ህጎችን እንደሚጠቀም ሀቅ ነው ብሎ ይመሰክርላታል። ፖል ዲራክ ደግሞ ማለት ነው ፈጣሪ ታላቅ ማትማቲሻን ነው ከዚህ ዩኒቨርስን ለመስራት የተጠቀመው ማትስ እጅግ ያስደንቀናል ብሎ ይመሰክርለታል። ታዲያ እነዚህ ሁሉ ሳይንቲስቶች እና ፊዚሲስቶች ወይም ደግሞ የሂሳብ ሰዎች የሚመሰክሩትና የሚናገሩት አንድ ቃል አለ። እሱም ማትስ ወይም ደግሞ ሂሳብ ብሎ ይጠሩታል። ማትስ የቁጥሮች ጥናት ነው። በቁጥሮች መካከል ያሉትን ግንኙነቶች እና ትስስሮች የሚያጠና ጥበብ ነው ከመጀመሪያው። እና ይህ ማትስ የተባለው ነገር የራሱ የሆኑ ባህሪያቶች አሉት። የመጀመሪያው ባህሪው ማትስን ከየት መጣ ብለን ስናጠና የምናገኘው ነው። ማትስ ከየት እንደመጣ ሁለት አይነት ማብራሪያዎች አሉ። የመጀመሪያው ማትስ የተፈጠረ ወይም ደግሞ ተፈጣሪ ነው፣ ወይም ደግሞ ሁለተኛው ፖይንት ደግሞ ማትስ አልፋና ኦሜጋ የነበረም የሚኖር ነው ብሎ ለሁለት ይከፍሉታል የማትስ ሰዎች ማለት ነው። ማትስ የምርም ተፈጣሪ ነው ወይስ ደግሞ የነበረ ነው? እና በመጀመሪያ ፖይንት ስንነሳ ማለት ነው አንድ ነገር ተፈጣሪ ነው ወይም ደግሞ ተፈጥሯ ብለን ስናወራ ፈጣሪው በዛ ተፈጣሪው ላይ የራሱ የሆነ ሙሉ መብት አለው ማለት ነው። ለምሳሌ አሌክሳንደር ግራሃም ቤል ስልክን ሲፈጥር ከስልክ ውስጥ ያሉ ነገሮችን በመቀያየር ወይም የሆኑ ነገሮችን በማውጣትና በመጨመር ስልኩን እንደገና ሞዲፋይ ማድረግ ይችላል፣ ማስተካከል ይችላል እና ደግሞ ሌላ አይነት ስሪቶችንም ማግኘት ይችላል። ግን ፎርሙን አይቀይርም ማለት ነው። ግን በማትስ ህግ እንደዛ የሚባል የለም። ለምሳሌ ፓይታጎረስ ኤ² ሲደመር ቢ² እኩል ይሆናል ሲ² የሚለውን ፎርሙላ ሲያገኘው ማለት ነው ዲስከቨር አደረገው እንጂ ተፈጠረው አንልም። ቢካዝ ኤ² ሲደመር ቢ² እኩል ይሆናል ሲ³ ቢያደርገው ይህ ቴረም ማለት ነው ኮላፕስ ነው የሚያደርገው። ማትስ ምንድነው ካለ ማለት ነው የነበረ ከድሮ መቼ እንደተፈጠረ መቼ እንደሚያልቅ የማይታወቅ ሲኖር የነበረ ነገር ግን ከጊዜያቶች ወይም ደግሞ ጊዜ በሄደ መጠን ታላላቅ ፈላስፎች እና አዋቂዎች ዲስከቨር የሚያደርጉት ወይም ደግሞ ኖቲስ የሚያደርጉት ነገር ነው። ለምሳሌ በእንትን ውሰዱት፣ በግራቪቴሽናል ሎው ማለት ነው። ስለ ግራቪቲ ስናወራ አይዛክ ኒውተን ለመጀመሪያ ጊዜ ዲስከቨር ያደረገው ነው እንጂ አይዛክ ኒውተን መቼም ግራቪቲን ፈጠረ አንልማ። ምንድነው ዋናው ፖይንት ኖቲስ ማድረግ ነው። ፓይታጎረስ ኤ² ሲደመር ቢ² እኩል ይሆናል ሲ² የሚለውን ቲዮሪ ባያገኘው እንኳን ማለት ነው ይቀጥላል ነገሩ። ብንረዳው ባንረዳው የሚሄድ ነገር ነው። ጀስት ኖቲስ የማድረግ ጉዳይ ነው። ማትስ ምንድነው አልፋና ኦሜጋ የነበረና የሚኖር ነገር ነው ማለት ነው። ይሄ የመጀመሪያ ባህሪ ነው። ሁለተኛው የማትስ ባህሪ ማትስ ነን ፊዚካል ነው። ይሄ ማለት በፊዚካል ሪልም ውስጥ ልናሳየው የምንችለው ነገር አይደለም። ለምሳሌ እስቲ 9 ቁጥር እናሳዩ። 9 ዛፍ፣ 9 ብርቱካን፣ 9 ሙዝ ማምጣት አትችሉም። ምስ ሪፕሬዘንት አደረገው ነው የሚባለው። 9 ቁጥር እናሳዩ። መጻፍም አትችሉም። ቢካዝ መጻፍም ሪፕሬዘንት ማድረግ ነው። ለምሳሌ እኔ እወድሃለሁ ብዬ ብጽፍ እና ደብዳቤ ብሰጥ ፍቅሬን በደብዳቤ ጻፍኩት ወይም ደግሞ በወረቀት ጻፍኩት እንጂ ራሱ ወረቀቱ ፍቅር ነው ይባላል። ይሄ ሪፕሬዘንት ነው የሚደረገው። ፍቅር አሁን ለምሳሌ ፊሊንግ ነው አይደለም? ፊዚካሊ ማውጣት አትችሉም። ፍቅር የሚባለውን ነገር ፊዚካሊ ማሳየት አትችሉም። ፖይንቱ ግን ሪፕሬዘንት ማድረግ ትችላላችሁ። ማለትም ልክ እንደዛ ነው። ቁጥሮችን ስንጽፍም ሲሆን ወይም ደግሞ በሌሎች ነገሮች ሪፕሬዘንት ስናደርግ ሪፕሬዘንት እያደረግን ነው እንጂ ዛፍን አሳየኝ ስልህ ሂደህ ዛፍን እንደምትነካ ሁሉ ማትስን አሳየኝ ስልህ ማትስን መንካት አትችልም። ይህ ሁለተኛው ባህሪ ነው። ማትስ ነን ፊዚካል ነው። ሶስተኛው ማትስ
ዩኒቨርሲቲን የሚመራው ህግ ነው። ይሄ ማለት በኤግዛምፕል አሳያችኋለሁ በኋላ። ግን ስለ አንድ ፊዚስት እናወራ፣ ስለ ማክስ ቴግማርክ። ማክስ ቴግማርክ ማለት ነው ዩኒቨርስን በማትስ ነው መግለጽ የምንችለው ወይም ደግሞ ፊዚካል ነገሮችን በማትስ ነው መግለጽ የምንችለው ብሎ ይነግረን ነበረ። ፖይንቱ ግን እሱ አይደለም። ሲጀመር ፊዚካል ሪያልም ራሱ ማትስ ናት። ላይክ ዲስክራይብ ማድረግ አይደለም ነገሩ፣ ማትስ ነው። የሰው ልጅ ማትስ ነው። ዛፍ ኤቭሪቲንግ፣ እያንዳንዱ ውስጥ የምናገኘው ከዩኒቨርሲቲ የሚገኘው ነገር በሙሉ ማትስ ነው። በዚህ ማትስ ወይም ደግሞ ሲስተሙ ማትስ ነው። በማትስ ነው እኛም ፋንክሽን እያደረግን ያለ ነው። ስለዚህ ሁሉ ነገር የሚመራ ወይም ደግሞ ከላይ ሆኖ ገቨርን የሚያደርግልን ማትስ ነው። ሶስቱን ባህሪ ስትመለከቱ የማን ባህሪ ትይዛላችሁ? የሆነ ሰው ባህሪ አለ፣ የሆነ አካል ሰው አይደለም፣ የሆነ አካል ባህሪ አለ፣ የፈጣሪ። እንዳልኳችሁ አልፋና ኦሜጋ የሆነ ነገር አንድ ማለት ነው። አልፋና ኦሜጋ ማን ጋር ነው የምናገኘው ካላችሁ የፈጣሪ ባህሪ ነው። ሁለተኛ ደግሞ ነን ፊዚካል ነው ብለናል ማለት እና ደግሞ አንድ አካል አለ ነን ፊዚካል የሆነ ስም ፈጣሪ ነው። ፊዚካሊ ማቅረብ አንችልም። ሶስተኛ ፖይንት ደግሞ ዓለምን ገቨርን የሚያደርገው ነገር ይሄ ማት ነው ብለናል። እንደምታውቁት ደግሞ ፈጣሪ የምርም ካለ ገቨርን የሚያደርገው ነገር ፈጣሪ ነው የሚሆን ቢካዝ ሱፐር ፓወር ነው ያለው። ይህን ስናገናኝ ማትስና የፈጣሪ ባህሪ በጣም የተመሳሰለብን ነው። ማትስ ፈጣሪ ነው ማለት እንችላለን። አዎ ፈጣሪ ማትስ ነው፣ ማትስ ፈጣሪ ነው። ግን ማየት ማትስ ነው ፈጣሪ ካላችሁ ኮንሽስነስ ያለው ማትስ ነው። ቢካዝ ፈጣሪ ሶርስ ነው፣ እንደ ሶርስ ነው የምናየው እንጂ የምርም አሁንም ማለት ነው በሰማይ ተቀምጦ ዙፋን ጋር ምናምን የሚባል ፈጣሪ የምታስቡት ከሆነ ከዚህ ኢሉዥን ውጡ፣ እንደዚህ አይነት ማትሪክስ ውስጥ ውጡ። ፈጣሪ እንደዚህ በቀላል ተርም መግለጽ የምንችለው አካል አይደለም። ፈጣሪ ማትስ ነው ካልን ማትስ ምን አይነት ማትስ? ኮንሽስነስ ያለው ማትስ። ቢካዝ ፈጣሪ ሶርስ ነው፣ እኛም ከሱ ነው የወጣ። እኛ ኮንሽስነስ አለ ማለት ከፈጣሪ ነው ይዘነው የምንመጣ። ስለዚህ ፈጣሪ ኮንሽስነስ ያለው ማትስ ነው ማለት ነው። ቅድም ሁሉም ነገር ማትስ ነው አለች። ስለዚህ ፈጣሪ ማትስ ከሆነ እኛም ማትስ ከሆንን እኛ ፈጣሪ ነው እንችላለን ብላችሁ ደግሞ መጠየቃችሁ ማይቀር ጥያቄ ነው። ካልጠየቃችሁ ደግሞ ጭንቅላታችሁን የተጠቀማችሁበት አይደለም ማለት ነው። ላይክ የኛና የፈጣሪ ግንኙነት ማለት ነው አንድ ስኳል ቱ ዋን በሚለው ፎርሙላ የሚገለጽ ነገር አይደለም። የኛና የፈጣሪ ግንኙነት መቶ ማለት 99 ሲደመር አንድ ነው እንደማለት ነው። አንዷ ኮንሽስነስ ናት የኛ፣ ሌላው የኛ አይደለም። አሁን ለምሳሌ ማለት ነው ፈጣሪና የሰውን ግንኙነት ለመረዳት ለምሳሌ እኔ ሙሉ አካል ነኝ፣ ሰው ነኝ፣ ኮንሽስነስ ያለኝ ሰው ነኝ ምናምን። ከዛ እችን ጣቴን ብቆርጣት የትንሿን ጣቴን ማለት ነው መኖር እችላለሁ? አልችልም። እችላለሁ። ግን እቺ ጣቴ መኖር ትችላለች? አትችልም። እንዴት መሰላችሁ? አሁን እኛም በራሳችን የወከል ነው ይህን ፈጣሪን ብለን ብናስብ እኛ በትንሽ ጣታችን ብንወሰን ማለት ነው እኛ ከፈጣሪ ወጣን መኖር እንችላለን? አንችልም። ቢከዝ እንሞታለን። ነገር ግን ፈጣሪ ከኛ ተለይቶ መኖር ይችላል? አዎ ይችላል። ግን ሁለቱ አንድ ላይ ሲኖር ፋንክሽን ያደርጋል፣ ፉሊ ፋንክሽን ያደርጋል። ስለዚህ ፈጣሪ ምን ማለት ነው ብላችሁ ከጠይቃችሁ ፈጣሪ ኮንሽስነስ ነው። ምን አይነት ኮንሽስነስ ነው? ሁሉም ኮንሽስነሱን ማለት ነው ብዙ ነገሮችን ኤክስፔሪየንስ ለማድረግ ሲል ለተለያዩ አካላት የሰጠ ኮንሽስነስ ነው። የኔ የእናንተ የእጽዋቱ ሁሉም ነገር ተደምሮ ማለት ነው ትልቁን ኮንሽስነስ ይሰጠናል። እሱ ነው ፈጣሪ ብለን የምንጠራው። እኛ እጽዋቶች፣ ዓለም፣ ዩኒቨርስ ኤቭሪቲንግ ማለት ነው ሲደማመር ፈጣሪ የሚባለውን ሶርስ ይሰጠናል ማለት ነው። ፈጣሪ ሶርስ ነው። ከዛ ውስጥ የምንገኝ ሶርስ ደግሞ እኛ የሰው ልጆች አለን። ስለዚህ እኛም ፈጣሪ ነን። ግን የፈጣሪነት መጠናችን ይለያያል። ግን እንዳልኳችሁ እኛ የፈጣሪን ኮንሽስነስ ከያዝን ድረስ እኛም ፈጣሪ ነን። ቫሊያችን ልንረዳ ይገባናል። የምርም ፈጣሪ ካለ ለምንድን ነው የሰው ልጅ የፈጠረ ብላችሁ መጠየቃችሁ የማይቀር ነገር ነው። እንዳልኳችሁ ፈጣሪ ትልቅ ኮንሽስነስ ነው። በዛ ትልቅ ኮንሽስነስ ውስጥ ደግሞ የሰው ልጅ እንደ ድሮፕሌት ይወጣል። እንደ ድሮፕሌት ወጡ ምን ያደርጋል ካላችሁኝ ፈጣሪ ሊያሳካውን ደግሞ በሰው ፎርም ሆኖ ኤክስፔሪየንስ ሊያደርግ የፈለገውን ነገር በሙሉ ኤክስፔሪየንስ ያደርግለታል ማለት ነው። ስለዚህ ልክ የሆነ ፒክቸር አለ የምታውቁት ከሆነ ላይክ ዩኒቨርስ የተለያየ ፓርቶች ሆንና በሁሉም ፓርት ላይ ማለት ነው ነገሮችን ኤክስፔሪየንስ ለማድረግ ሲሞክር ቆይ ከላይ አስቀምጥላችኋለሁ። ፖይንቱ ምንድነው? ፈጣሪ ራሱን ይከፋፍልና በዛ በተከፋፈለው ሰዎች መካከል ኤክስፔሪየንስ ለማድረግ ይፈልጋል ማለት ነው ነገሮችን። ቢካዝ ትልቅ ኮንሽስነስ ነው። ፈጣሪ ራሱ መጥቶ ኤክስፔሪየንስ ለማድረግ ትንሽ ከባድ ነገር ነው እና እሱን የራሱን ስፒሪት ወይም ደግሞ የራሱን ኮንሽስነስ በቦዲ ውስጥ ያስቀምጥና እንደ ድሮፕሌት ያንጠባጠበ የፈለገውን ነገር ኤክስፔሪየንስ ያደርጋል ማለት ነው። በጣም ብዙ ፍልስፍናዎች አሉ። ላይክ የሰው ልጅ የተፈጠረበት ምክንያት ሚኒንግለስ ነው ብሎ የሚያስረዱናሉ። ሜቢ ሊኖር ይችላል ግን ማወቅ አንችልም የሚሉ አሉ። ወይም ደግሞ በጣም ቱ ኮምፕሌክስ አድርጎ የሚያሳዩናሉ። ወይም ደግሞ የሰው ልጅ በጣም አቅልሎ ተራ ማንኛውም አካል ሊሰሩ የሚችለውን ነገር ለመስራት ነው የመጣው፣ ለመብላት፣ ለመኖር፣ ለመተኛት ምናምን ብሎ የሚያስበዋለ። ግን ሜቢ እነዚህ በሙሉ የራሳቸው እንትን አላቸው። ላይክ እንደዚህ አይነት ፖይንቶች የሚነሱበት የራሳቸው ምክንያት አላቸው። ነገር ግን በሁሉም ቦታ ቢሆን ማለት ነው
ትልቅ ማወቅ ያለብን ነገር የሰው ልጅ ህይወት ወይም ደግሞ የተፈጠረበት ዓላማ ሚኒንግለስ እንዳልሆነ ነው። ቢካዝ የሰው ልጅ ማትስ ነው። ማትስ ደግሞ ሚኒንግለስ ሊሆን አይችልም። ግን ሚኒንግለስ የሚሆንበት ፖይንት አለው። የሰው ልጅ ኢንቴንሽናሊ ከዛ ማትማቲካል ፎርም ውስጥ ማለት ነው የራሱን የማይሆን ነገር ከጨመረ ሚኒንግለስ ሊያደርገው ይችላል። ለምሳሌ 9 ሲደመር 11 is equal to -2 ቢል ማለት ነው ወይም -4 ቢል ይሄ ማትማቲካል ይሄ ማትስ ልክ አይደለማ። ግን ለዛ ሰው ሪያሊቲ ነው። ይሄ ሪያሊቲ ነው ብሎ ከተቀበለው ለዛ ሰው ሪያሊቲ ሊሆን ይችላል። ነገር ግን ዩኒቨርሳሊ ደግሞ እንደ ህግ ስናጠናው ደግሞ ይሄ ነገር ልክ አይደለም። ሶ እኛ አስበን ራሳችን ህይወት ውስጥ ላይ ወይም ደግሞ ራሳችን ላይ ህይወታችን ሚኒንግለስ ካላደረግነው ድረስ የተፈጠርንበት ዓላማ ሚኒንግለስ ሊሆን አይችልም። ቢካዝ ማትስ ሚኒንግለስ መሆን ስለማይችል ማለት ነው። ሶ የተፈጠራችሁበት ዓላማ የፈጣሪ በእናንተ ውስጥ ኤክስፒሪየንስ ሊያደርግ የፈልገውን ነገር ኤክስፒሪየንስ እንዲያደርግ ነው። ሶ ያህን ኤክስፒሪየንስ ማድረግ የሚፈልገውን ነገር ደግሞ ኤክስፒሪየንስ እንዲያደርግ ራሳችሁን ማለት ነው ፉሊ ሬዲ አድርጋችሁ መጠበቅ አለባችሁ። ይህ እንዴት ነው የምናደርገው? እንዴት ልናውቅ እንችላለን? የእሱን ሀሳብ እንዴት እንረዳለን? የሚለው ነገር ደግሞ እናይበታለን አብረን ማለት ነው። ሶ ፈጣሪ በእኛ ውስጥ ኤክስፒሪየንስ ሊያደርግ የፈለገውን ነገር የምንረዳበት አንድ ትልቅ ኮንሴፕት አለ። ይህም ኮንሴፕት ኮንሽስነስ ነው። ሶ ኮንሽስነስ ምንድን ነው ካለን በአጠገባችን ያለውን ነገር ኤቭሪቲንግ፣ ራሳችን፣ ሁሉ ነገር የምንረዳበት ትልቅ ኃይል ነው ወይም ደግሞ ትልቅ አቅም ነው ለሰው ልጅ የተሰጠ። አሁን ያለው ሜንስትሪም ሳይንስ ማለት ነው ኮንሽስነስ ብሬናችን የሚፈጥረው ነገር እንደሆነ ለማሳመን በጣም ብዙ ነው የለፋው። ነገር ግን የምር ኮንሽስነስ ብሬናችን ነው የሚፈጥረው ወይስ ሌላ ተለቅ ያለ ኮንሴፕት አለ በራሱ ውስጥ? ስለ ኮንሽስነስ በደንብ ለመረዳት ስለ ዴቪድ ቻልመርስ ቴዎሪ ወይም ደግሞ ስለሱ ሀሳብ መረዳት በጣም አስፈላጊ ነገር ነው። the hard problem of consciousness ይሉታል። እንደምታውቁት ብሬን ሳይንስ ማለት ነው ስለ ብሬናችን ምን እንደሚያደርግ ፊዚካል በደንብ ነው የሚረዳ። ለምሳሌ ስለ ኒውሮን ፋይሪንግ፣ ስለ ብሬን ሪጅን አክቲቪቲ፣ ስለ ኬሚካል ቼንጆች ምናምን የምትጠይቁት ሳይንስ በቃ ጸዳ አድርጎ ነው የሚመልስላችሁ። ነገር ግን ስለ ኳሊያ የሚባሉ ሰብጀክቲቭ ፊሊንጎች ሲጠየቅ ግን ሳይንስ ላይ አንድ ይላችኋል ማለት ነው። አሁን ሳይንስም ማለት ነው ሄዳችሁ ለምንድነው ህመም ስቃይ የሚሆን ብትሉት ታውቅላችሁ። ወይም ደግሞ ለምንድነው አንዳንድ ከለሮች የራሳችን የሆነ ኤክስፒሪየንስ የሚኖር ወይም ደግሞ የሆነ ፊሊንግ የሚሰጡ ብትሉት አያውቅላችሁም። ወይም ደግሞ ለምንድነው አንዳንድ ሀሳቦች የራሳቸው የሆነ ኢነር ኤክስፒሪየንስ ያላቸው ብትሉት አያውቅላችሁም። ብሬን ማለት ሳይንስ ማለት ነው የሚረዳው ምን እንደሚያደርግ ነው ብሬን ማለት ነው። ለምሳሌ ስለ ኒውሮን ፋይሪንግ ብትጠይቁት ምናምን እንዳልኳችሁ ይመልስላችኋል እንጂ ላይክ ኳሊያ ስለሚባሉ ነገሮች መመለስ ትንሽ ያቅተዋል። ሎጂካሊ ስትረዱት ማለት ነው ብሬን የምር ኮንሽስነስን ከፈጠረ ማለት ነው። ኮንሽስነስ ደግሞ አዌርነስ ነው። ኳሊያ የሚባሉትን ኢነር ፊሊንጎች ወይም ደግሞ ፊሊንግ አዌርነሶችን ኢሞሽናል ነገሮችን ደግሞ ይይዛል። እንዴት ነው ብሬን ኮንሽስነስን ከፈጠረ ኮንሽስነስ ውስጥ ስለሚካሄዱ እንደዚህ አይነት ኳሊያ ስለሚባሉ ፊሊንጎች መረዳት የማይችለው? ለምን አይችልም? እንዲህ ነገር ከፈጠረ እኮ በዛ በፈጠረው ነገር ላይ ሙሉ ኃላፊነትና መብት አለው። ካልፈጠረ ነገሩ ትንሽ ከረር ይልብናል ማለት ነው። ለዛ ነው ብዙ ሰዎች የምርን ብሬን ኮንሽስነስን እንዳልፈጠሩ የሚናገሩ። ምንድነው ታዲያ ብሬን እና የኮንሽስነስ ነገሮች ካላችሁ ግንኙነታቸው ካላችሁ ማለት ነው አንዳንድ አጥኚዎች እንደሚሉት ብሬን የምርም ኮንሽስነስን ዳውንሎድ እንደሚያደርግ ነው የሚነግሩን እንጂ የምርም እንደማይፈጥር ይነግሩናል። ታዲያ ከምንድነው ዳውንሎድ የሚያደርግ ካልን ደግሞ ሌላ ጥያቄ ነው የምናነሳው። ወደ ትልቁ ኮንሴፕት እንግባ። ስለ ዲኤንኤ ማለት ነው የሁሉም ነገር ኢንስትራክሽን ነው፣ የሁሉም ነገር ኮድ ነው እና ይህ ሳይንስ ደግሞ ይህ ዲኤንኤ ማለት ነው ባለ 2 ስትራንድ እንደሆነ ይነግረናል። የሰው ልጅ ባለ 2 ስትራንድ ወይም ደግሞ ዳብል ስትራንድ ዲኤንኤ ያለው ብሎ ይነግረናል። ግን የምርም 2 ስትራንድ ዲኤንኤ ብቻ ነው ያለን ወይስ ደግሞ የተለየ ነገር አለ? እዩት፣ ሳይንስ ማለት ነው እንደዚህ ነው ብላችሁ የምታምኑት ነገር አይደለም። ላይክ በየቀኑ ነው ሀሳቡን የሚቀያየረው። ለምሳሌ የሆነ ሰዓት ላይ ማለት ነው ምንም ጥቅም የላቸውም ብሎ የተናገራቸው ወይም ደግሞ ጃንክ ያላቸውን ነን ኮዲንግ ዲኤንኤዎች ዛሬ በጣም በቃ ለህይወት አስፈላጊ ነገር ናቸው እያለ የሚሰብከን ኮንሴፕት ነው ሳይንስ ማለት። ስለዚህ ዛሬ ባለ 2 ስትራንድ ዲኤንኤ ነው ብሎ ነገ ባለ 4 ቢያደርገው የሚያስገርም ነገር አይደለም። ነገር ግን እኔ የምናገረው ነገር ማለት ነው አይ ቲንክ ባለ 12 ስትራንድ ዲኤንኤ እንደሆነ ሳያውቁ ቀርቶ አይደለም። ግን አስቡት እስቲ ባለ 12 ስትራንድ ዲኤንኤ እኮ ናችሁ ብሎ መጥቶ የሚነግሩን ይመስላችኋል? ላይክ አይመስለኝም። በጣም ነው የማይመስለኝ። ለምን ካላችሁ ምክንያቱም ልንገራችሁ። በዓለማችን ላይ ትልልቅ ካምፓኒዎች አሉ ማለት ነው ስለምን የሚያጠኑ ስለ ዲኤንኤ ስለ ሰው ልጅ ዲኤንኤ የሚያጠኑ እና እነዚህ ካምፓኒዎች ደግሞ ማለት ነው የእኛን ኢንፎርሜሽን ወስደው ለትልልቅ የመድኃኒት አምራች ኩባንያዎች እንደሚሸጡ ላይክ የአደባባይ ሚስጥር ነው። በእነዚህ የዲኤንኤ አጥኚ ካምፓኒዎች ማለት ነው ወስደው ለመድኃኒት አምራች ኩባንያዎች ሲልኩላቸው ማለት ነው የእናንተን የዲኤንኤ ሂስትሪ ወይም ደግሞ ኢንፎርሜሽን ማለት ነው ላይክ ምንድነው ብለው የሚነግሯችሁ ላይክ እኛ እኮ በደንብ እንድንረዳ ነው የደንበኞቻችን ዲኤንኤ ምናምን አውቀን እኮ ጸድ የሆነ መድኃኒት እንድንሰራ። ቡልሺት ላይክ ሲልኩላችሁ ማለት ነው
ምን እንደሚያስፈልጋችሁ ምን እንደሚጎላችሁ በዲኤንኤያችሁ ውስጥ ይጻፋል። ቢካዝ ዲኤንኤ ላይክ እንደ አካሺክ ሪኮርድ ነው። አካሺክ ሪኮርድ ነው ስላችሁ ማለት ሁሉም ነገራችሁ እዚህ ውስጥ ነው የሚጻፈው። እዚህ ጋር ስለተፈጠረው ነገር ብቻ አይደለም፣ ከብዙ ሚሊዮን ዓመት በፊት የነበራችሁን ኢንፎርሜሽን የሚይዝ ኮንሴፕት ነው። ቢካዝ እንደምታውቁት እናንተ ውስጥ የሚገኙት አተሞች ላይፍ ከመፈጠሩ በፊት ስታሮችና የተለያዩ ጋላክሲ ውስጥ በሚገኙ ነገሮች ተደብቆ እንደነበር ይታወቃል። የነዛን ሁሉ መረጃ የሚገኘው ዲኤንኤያችሁ ውስጥ ነው ማለት ነው። እነዚህ ኩባንያዎች ወስደው ለመድኃኒት አምራች ኩባንያዎች የእናንተን ዲኤንኤ ሂስትሪ ሲሰጡ ማለት ነው ምን እንደሚያስፈልጋችሁ ምን እንደማያስፈልጋችሁ ጠንቀቅ አድርገው ያውቃሉ። ባለ 12 ስትራንድ ዲኤንኤ ከሆናችሁ ማለት ነው ሁሉም ነገር በራሳችሁ ሶልቭ ማድረግ ትችላላችሁ። የነዛ ኩባንያዎች የሚያመርቱትን መድኃኒት አትፈልጉም ማለት ነው። ይህ ደግሞ በጣም ሲስተሙን ኮላፕስ የሚያደርገው ነገር ነው። ቢካዝ ብራቸውስ ጅናቸው እናንተ እኮ በጣም አቅም አላችሁ 12 ስትራንድ ዲኤንኤ ስለሆናችሁ የሚያማችሁን ነገር ለምሳሌ ስኳር ነው የሚያምን ራስህን እኮ ማከም ትችላለህ የሚላችሁ ይመስላችኋል? አይመስለኝም። ዳትስ ዋይ ባለ 12 ስትራንድ ዲኤንኤ እንደሆናችሁ የማይነገራችሁበት ምክንያት ማለት ነው። ለእናንተ አይነግሯችሁም መቼም ቢሆን። እንዲሁም ሰሞኑን አንድ ጥናት እያየሁ ነበር። አንድ ጀርመናዊ የሆነ ያጠናው እና ስለ ዲኤንኤ ሲናገር ምን አለ? የዲኤንኤዎች ልክ እንደ ሪሴፕተሮች ናቸው አለ። ሴኩላር ዌቮችን ተጠቅመው ማለት ነው ኢንፎርሜሽኖችን አክሮስ ኢንታየር ዩኒቨርስ መረጃዎችና ኢንፎርሜሽኖችን እንደሚያዘዋውሩ ይነግረናል። ለምሳሌ እናንተ ውስጥ የተሰማችሁን እያንዳንዱ ስሜት ማለት ነው በሚሊ ሰከንድ ውስጥ ሙሉ ኢንታየር አክሮስ ዩኒቨርስ ዙራ ማለት ነው መረጃን ሰጣ ከነሱ የሚመጣውን ደግሞ መረጃ ተቀብላ ይዛ እንደምትመጣ ይነግረናል። ልክ እንደ ሪሴፕተር ስለሆነ ማለት ነው ዲኤንኤያችን። ፈጣሪና ዲኤንኤያችን ያገናኘው ልትሉ ትችላላችሁ። እንገራችሁ እንዳልኳችሁ ዲኤንኤያችን ልክ እንደ ሪሴፕተር ከሆነ አክሮስ ኢንታየር ዩኒቨርስ መረጃዎችን ይዞ የሚመጣና እኛም ደግሞ ምንሰድ ከሆነ ወደ ዩኒቨርስ ማለት ነው ፈጣሪም የምርም ኮንሽስነሱን የሰጠን በዲኤንኤያችን በኩል ነው ማለት ነው። የፈጣሪ ኮንሽስነስ ኢንኮድ የተደረገው ዲኤንኤያችን ውስጥ ነው። ከዲኤንኤያችን ወደ ብሬን ሄድና የምር ሪል ወርልድ ላይ እንዴት ፋንክሽን እንደምናደርግ ያስረዳናል ማለት ነው። ፈጣሪ ደግሞ ነን ፊዚካል ነው። ስለዚህ ባለ 2 ስትራንድ ዲኤንኤ እንደሆናችሁ አምናችሁ ማለት ነው ነን ፊዚካል የሆነውን ነገር ያልሆነውን ነገር በነን ፊዚካል ሪያልም ውስጥ መረዳት አትችሉም። ስለዚህ የምርም የፈጣሪ እቅድ በእናንተ ውስጥ ያለውን እቅድ ለመረዳት ከፈለጋችሁ 12ቱም ዲኤንኤያችሁን አክቲቬት ማድረግ አለባችሁ። ለዛ ነው የሰው ልጅ የምርም ፈጣሪ የፈጠረበትን ምክንያት መረዳት ከፈለገ 12ቱም ዲኤንኤዎች ወይም ደግሞ ስትራንድ ዲኤንኤዎቹ አክቲቬት ማድረግ ያለበት። ወደ 3ኛው ጥያቄ እንሂድ። ፈጣሪ ለመከተል የግድ ማለት ፈጣሪ ለማግኘት የግድ ሃይማኖቶች መከተል አለብን የለብንም? እኔ እንግዲህ አይመስለኝም፣ ግዴታ አይመስለኝም። ቢካዝ እንዳልኳችሁ እኛና ፈጣሪ ቀጥታ በዲኤንኤያችን በኩል የተያያዝን አካላቶች ናቸው። ላይክ እንደ አንድ ነን። ይህ ሙሉ እጅ ከሆነ እኛ ስጅ ጋር ያለን፣ ስለዚህ ግዴታ አይደለም። ነገር ግን አክቲቬት እንደምታውቁት ዲኤንኤያችን ላይክ ተቆልፎብናል። በብዙ ምክንያቶችም አክቲቬት ማድረግ አልቻልም። ስለዚህ አክቲቬት ለማድረግ ብትጠቀሙ አንዳንድ ኮንሴፕቶችን ከሃይማኖቶች ውስጥ የሚከፋ ነገር አይደለም እንጂ ሁሉንም ሀሳብ መውሰድ ተገቢ አይመስለኝም። በተለይ ደግሞ ዶግማቲክ የሆነ ሪሊጂየስ ፐርሰን ከሆናችሁ ማለት ነው ሞር ፖይንታችሁ ከኤጎ ስለሚነሳ የፈጣሪን ሀሳብ ራሱ ልትረዱት አትችሉም። እንደገና አትችሉም ላይክ እያራቃችሁ ነው የሚሄድ እንጂ ጭራሽ ሊያቀርባችሁ አይችልም። ስለዚህ የሚጠቅማችሁን ፖይንት መውሰድ ነው። ላይክ ግዴታችሁ አይመስለኝም። ለእኔ አይደለም እንግዲህ ለእኔ አይደለም። ታዲያ ለምን ክርስቲያን ነኝ ያለሽ ማለታችሁ ደግሞ ማይቀር ጥያቄ ነው። ትልቅ ሀሳብ ላንሳ። ሲጀመር ክርስቲያኒቲ ሪሊጅን አይደለም። እሺ ህይወት ነው። ክርስቲያኒቲ ነው። አይ ቲንክ ብዙ ሰዎች እየተረዳ ነው ያልሆነውን ነገር ማለት ነው። ላይክ እንደምታውቁት ዶግማቲክ የሆነ ፐርሰን ክርስቶስ እንደማይመቹ እናውቃለን። ላይክ ሞር በጣም ፍሪ የሆነ ኮንሴፕት ነው ያለው ነው ላይክ ማይመቹን ሀሳብ ወስዳችሁ የእሱ ሀሳብ እንደሆነ ለመረዳት ከሞከራችሁ ኢትስ ቦልሽት ነው የሚሆንባችሁ። ሲጀመር ክርስቲያኒቲ ሲስተም ነው። ከ2000 ዓመት በፊት አክቲቬት የተደረገ ሲስተም ነው። ክርስቲያኒቲ ዋና ፖይንቱ ማለት ነው የእናንተን ዲኤንኤ አክቲቬት ማድረግ እና የክራይስት ኦይላችሁን እንደገና መጠቀም እንድትችሉ ማድረግ ነው የክርስቲያኒቲ ዋና ፖይንቱ ማለት ነው። ክራይስት ኦይል ማለት በስፓይናችሁን ሲመላለስ ሲቆይና ቫጊዮ የተባለውን የመስቀል ቅርጽ ያለውን ነርቭ ሲመታው ለ2 ቀን ከግማሽ ከሞተ በኋላ እንደገና የመነሳ ኮንሴፕት ነው። ክርስቲያኒቲ ይህን ኦይል እና ዲኤንኤያችንን 12 ስትራንድ ዲኤንኤያችንን አክቲቬት የማድረግ ሂደት ነው። ለዚህ ነው እኔም አባቴ እንደመሰልኩ እናንተ ምን የሚሰሉ የተባል ነው ማለት ነው። ክርስቲያኒቲ ማለት ነው ከጊዜ ሂደት ወይም ደግሞ ከጊዜ በሄደ ቁጥር ማለት ነው ሰዎች ፖለቲካሊ የሰው ልጅ ማኒፑሌት ለማድረግ
ሲሉ የፈጠሩት ኮንሴፕት አይደለም። ክርስቲያኒቲ ራሳችንን ከፈጣሪ ጋር አንድ የምናደርግበት ኮንሴፕት ነው። የኛን ኢነርጂ እና ሁሉን ነገራችን ፉሊ ፒውር አድርገን ማለት ነው ከፈጣሪ ጋር አንድ የመሆን ኮንሴፕት ነው። ዲኤንኤያችንና ክራይስት ዊላችን አክቲቪቲ የማድረግ ሂደት ነው እንጂ ፖለቲካሊ አጀንዳ ማራመጃ አይደለም። ማኒፕሌት ማድረጊያ ተቋም አይደለም። ወይም ደግሞ እኛ እንደምናስበው ዶግማቲክ የሆነ ሪሊጅንም አይደለም። ክርስቲያኒቲ ነፃነት ነው። ክርስቲያኒቲ ስፒሪቹዋሊቲ ነው። ክርስቲያኒቲ ራስን መረዳት ነው፣ ራስን ማወቅ ነው እንጂ የሰው ልጅ በአንድ ክብ ውስጥ አስገብቶ ማለት ነው መውጫና መግቢያ የሚያሳጣ ነገር አይደለም። ሁሉን ነገር ስለተጻፈና በተጻፈበት መንገድ ብቻ እንድትከተሉ የሚነግራችሁ ማኒፕሌሽን አይደለም። ክርስቲያኒቲ ነፃነታችሁን ማወጅ ነው። ክርስቲያኒቲ በእናንተ ውስጥ ያለውን አምላክ ላይክ አክቲቬት ማድረግ ነው እና ደግሞ ራሳችሁን ማለት ነው ላይክ ትልቅ ደረጃ ማድረስ ነው። እናንተ ስለ መኒ አይደለም፣ ስለ ፌም አይደለም። እንዳልኳችሁ ላይክ የራሳችን ማንነት እና የሰው ልጅ ትርጉም መረዳት ነው ክርስቲያኒቲ ማለት እንጂ ሪሊጅን አይደለም። የክራይስትን ሲስተም ትከተያለሽ ካላችሁኝ አዎ እከተላለሁ። ነገር ግን ራሽን ዲፋይን የምታደርጊው ልክ እንደ ክርስቲያኒቲ ወይም ደግሞ አንቺ ማንስ ትባይ እኔ ክርስቲያን ነኝ የምታይነት ሴት ነሽ ካላችሁኝ አይደለሁም፣ እኔ ሰው ነኝ። ታዲያ ቤተክርስቲያን ለምን ትሄጃለሽ የምትሉኝ ከሆነ ቤተክርስቲያን ውስጥ የምታገኙት ሳውንድ ፍሪኩዌንሲ እንደምታውቁት ደግሞ የሚቀደሰው በጣም ኤንሽንት በሆነ ሳውንድ ነው፣ በግዕዝ ነው። ጽናጽኑ፣ ሙቭመንቱ፣ ኤቭሪቲንግ ማለት ነው የእናንተን ክራይስት ኦይል እና ዲኤንኤያችሁን አክቲቬት ለማድረግ ትልቅ ጥቅም ስላለው ነው። ቤተክርስቲያን በመሄድ ማለት ነው በተለይ ደግሞ ኢትዮጵያ ውስጥ ከተወለዳችሁ በጣም ጸዴ ነገር ነው። ስትወለዱ ገና አክቲቬት ይደረግላችኋል። ላይ ክርስትና ስትነሱ አክቲቬት የተደረገ ነው የሚደገመው። ዳዊትን የእናንተን ዲኤንኤ አክቲቬት ለማድረግ ነው። ጸበሉ ኤቭሪቲንግ ማለት ነው እጣኑ ሳይቀር ማለት ነው የእናንተን ዲኤንኤ አክቲቬት ለማድረግ ስለሆነ ይህ መጠቀም ብልጠት ነው። በምንም አይነት ሃይማኖት ብትከተሉ እነዚህ ነገሮችን መከተል ማለት ነው የእናንተን ዲኤንኤ አክቲቬት ለማድረግ ጠቀሜታ ነው ያለው። የመጨረሻ ጥያቄ፣ ታዲያ ፈጣሪ ካለ ለምንድነው ሁሉ ግፍ ሲፈጸም ዝም የሚለው? በጣም ብዙ ሰዎች የሚያነሱት ጥያቄ ነው። ፈጣሪ ካለ ለምንድነው እኔ ስጸልይ ማይሰማኝ? ለምንድነው እነዛ ሁሉ ህጻናቶች በግፍ ሲገደሉ ማይሰማው? ለምንድነው ማይሰማ ነው የሚል ሀሳብ በብዙ ሰዎች ዘንድ ይዘዋወራል። ቀደም እንዳልኳችሁ ኮንሴፕቱ ለምጣላችሁ እንዳልኳችሁ ፈጣሪ ማት ነው። ማት ደግሞ የማይዘለው ህግ አለው፣ ላይክ ሎ አለው። ለምሳሌ አንድ ማት ሬክታንግል ክብ ወደ ሬክታንግል ቀይሩት ብላችሁ በየትኛው በማት ህግ አትቀይሩትም። ፈጣሪ ማት ነው ካልን ራሱ የሚከተለው ሎ አለው ማለት ነው። ያህን ሲስተም ወይም ደግሞ ማት ካልተረዳችሁ ድረስ ማለት ነው ሁሉም ነገር ሊፈጸምባችሁ ይችላል። ለምሳሌ ትጸልያላችሁ 60 ዓመታችሁ ሙሉ ጸልያችሁ ልጅ እንዲሰጣችሁ ጸልያችሁ ማለት ነው። አልሰጥ ካላችሁ ወደዛ ሲስተሙን የተጠቀማችሁበት መንገድ ልክ አይደለም ማለት ነው እንጂ የእናንተ ንጹህነት፣ ጥሩነት፣ ክፉነት ማለት ነው በእንደዚህ አይነት ሲስተም ውስጥ ዋጋ የለውም። ዋናው ፖይንት ሲስተሙን መረዳት ነው። ለምሳሌ ኤፕስተን ፋይል ላይ ያሉ ትልልቅ ባለሀብቶች ለምን ይመስላችኋል ምንም አይሆኑት? ላይክ ይህ ሁሉ ግፍ እየፈጸሙ ለምንድነው እሳት እንኳን መዝነብ እኮ ነበረበት እነሱ ጋር ግን አይሆንም። ቢካዝ እነሱ ማለት ነው ሲስተሙን ተረድተው ጭራሽም ኮራፕት አድርገውታል። በፈጣሪ ህግ ማለት ነው ዋናው ፖይንት ሲስተሙ መረዳት ነው እንጂ የእናንተ ጥሩነት መጥፎነት አይደለም። ላይክ ምንም ዋጋ የለውም እያልኳችሁ አይደለም። መጥፎ ስለሆናችሁ ህይወታችሁ እንደዛ የሚባል አይደለም። ካርማ ይመታችኋል ኦፍ ኮርስ። ግን እዚህ የምናያቸው በቀጥታ የምናያቸው ነገሮች አሉ አይደለ? ፊዚካሊ ምናምን ትጎዱት ነገር የለም። ቢያንስ ሲስተሙን ነው ላይክ ኮራፕት ማድረግ ያለ ኮራፕት አይደለም፣ ሲስተሙን በትክክል መጠቀም ማለት ነው። ለምሳሌ እየጸለያችሁ ከሆነ ማለት ነው ከፈጣሪ ጋር ቀጥታ መገናኘት በምትችሉበት መንገድ አለ። በዛ ብትገናኙ ማለት ነገሮችን ይቀንስላችኋል እንጂ ላይክ ብዙ ሰዎች እንደሚነግረን ወይ ጊዜው ገና ነው ወይ የተሻለ ነገር እየጠበቀች ነው ምናምን እንደዛ የሚባለውን ኮንሴፕት አውጡ። ሊሆን እኮ ይችላል፣ ጊዜው ገና ሊሆን ይችላል፣ የተሻለ ነገር ሊጠብቃችሁ ይችላል፣ ላይሆንም ይችላል። ላይክ እየጸለያችሁበት ያለው መንገድ ልክ አይደለም፣ ላይሆንም ይችላል። ላይክ ብዙ ነገሮች እንዲስተካከልላችሁ ከፈለጋችሁ ሲስተሙን መረዳት ነው። ሲስተሙን እስካልተረዳችሁ ድረስ ምንም ማድረግ አትችሉም እና ለዛ ነው ብዙ ነገሮች የተፈጸሙ ፈጣሪ ዝም እያለ ያለው እና ያህን ሩል ደግሞ መጣስ ስለማይቻል ነው። በነገሮች በቀላሉ ማኒፕሌት አትሆኑ። በሪሊጅንም ሆነ ካልቸር የሶሳይቲ አስተያየት ምናምን ዋጋ የለውም እዚህ ፖይንት ላይ ማለት ነው። የመጣችሁበትን ምክንያት መረዳት ግዴታችሁ ነው እና ስትረዱ ደግሞ በዛውን ፈጣሪ ታውቃላችሁ። ፈጣሪ የሚታይ ነገር አይደለም። ቢካዝ ይህ ሁሉ ነገር ላይ ማለት ነው የሆነ አካል የለም ብለን ማሰብ ሞኝነት ነው። በማትስም ህግ ብትሄዱ ማለት ነው አንድ ላይን ለመምጣት የግድ ስታርቲንግ ፖይንት ያስፈልጋል። ያ ስታርቲንግ ፖይንት ደግሞ ቢግ ባንግ ልትሉ አትችሉም። ከቢግ ባንግ በላይ ደግሞ ሌላም ሀሳብ አለ። የፈጣሪን ሀሳብ መረዳት፣ በእናንተ ውስጥ ያለውን ነገር መገንዘብ ለህይወታችሁ በጣም አስፈላጊ ነገር ነው። ምንም ነገር እናንተ ማኒፕሌት እንዲያደርጋችሁ አትፍቀዱለት። እናንተ ከዛ በላይ ናችሁ፣ ከሪሊጅን በላይ ናችሁ፣ ከሁሉም ነገር በላይ ናችሁ። የእናንተ ሰውነት መጀመሪያ ይቀድማል እና ስለ ፈጣሪ ስትረዱ ሞር ደግሞ ሪዝን ባለው መልኩ ነው እንጂ ጭፍን
ፌዝ አይደለም። ጭፍን እምነት ደግሞ እምነትም አይባልም። እንደምታውቁት የክርስቲያኒቲ ኮሮች እምነት፣ ተስፋ፣ ፍቅር እምነትን ማለት ነው ዲፋይን የምናደርገው በጭፍን እምነት አይደለም። ሲስተሙን መረዳት ነው። ሲስተሙን በመረዳት ህይወታችሁ ማስተካከል ትችላላችሁ። እንግዲህ ይህ ነበረ ማለት ነው። የዛሬ ቪዲዮአችን ይህ ነው። እንደወደዳችሁ ተስፋ አለኝ፣ እንደተጠቀማችሁበት ተስፋ አለኝ።